አንድ ድሃ ልጅ እንዴት መርሲዲስ ቤንዝን ፈጠረ? ዛሬ መንገዶችን ስትመለከቱ ብዙ የሚያምሩ መኪናዎችን ታያላችሁ። ነገር ግን ሁሉም ሰው የሚያውቀው አንድ ምልክት አለ። በክበብ ውስጥ ያለች ባለ ሦስት ጫፍ የብር ቀለም ኮከብ ናት። ይህች የመርሲዲስ ቤንዝ ምልክት ናት። ሰዎች ይህን መኪና ሲያዩ ስለ ገንዘብ ያስባሉ፣ ስለ ቅንጦት ያስባሉ፣ ስለ ስኬት ያስባሉ። ነገር ግን የዚህ መኪና ታሪክ የሚጀምረው በገንዘብ አይደለም። የሚጀምረው በተራበ አንድ ድሃ ልጅ ነው። ማንም ባላመነው ጊዜ እንኳን ትልቅ ሕልም በነበረው ልጅ ይጀመራል። ይህ የካርል ቤንዝ ታሪክ ነው። እናም ዓለምን እንዴት እንደቀየረ የሚያሳይ ነው። ታሪካችን የሚጀምረው በጀርመን አገር በ1844 ዓመተ ምህረት ነው። ካርል ቤንዝ የተወለደው በክረምት ወቅት ነበር። ቤተሰቦቹ ሀብታም አልነበሩም፣ ነገር ግን ደስተኞች ነበሩ። አባቱ በባቡር ሐዲድ ላይ ይሠራ ነበር። የባቡር አሽከርካሪ ነበር። ካርል አባቱን በጣም ይወድ ነበር። ነገር ግን ካርል የ2 ዓመት ልጅ እያለ አንድ አሳዛኝ ክስተት ተፈጠረ። አባቱ በብርድና ክፍት በሆነ ባቡር ላይ ሲሠራ ብርቱ ጉንፋን ያዘው። በዚህም የሳምባ ኒሞኒያ ይዞት ሕይወቱ አለፈ። በድንገት ካርልና እናቱ ብቻቸውን ቀሩ። ምንም ገንዘብ አልነበራቸውም። ሕይወት በጣም ከባድ በነበረበት ጊዜ እነሱ ደግሞ በጣም ድሆች ሆኑ። የካርል እናት ጆዘፊን ጠንካራ ሴት ነበረች። ትንሹ ልጇን ተመልክታ እና ቃል ገባች። ልጄ ጥሩ ሕይወት ይኖረዋል፣ ትምህርት ቤት ይገባል አለች። ቀንና ሌሊት ትሠራ ነበር። የሰዎችን ቤት ታጸዳና ልብስ ትጠግን ነበር። አንዳንድ ጊዜ ካርል ምግብ እንዲያገኝ እሷ እራቷን አትበላም ነበር። ያገኘችውን ሳንቲም ሁሉ ታጠራቅም ነበር። ካርል ብልህ እንደሆነ ስላወቀች እንዲማር ፈለገች። ካርልም እናቱን አላሳፈረችም። እጅግ ጎበዝ ተማሪ ነበር። ሳይንስ ይወድ ነበር፣ ፊዚክስን ይወድ ነበር። ከሁሉም በላይ ግን ሰዓቶችን እና ማሽኖችን ይወድ ነበር። ነገሮች እንዴት እንደሚንቀሳቀሱ ማወቅ ይፈልግ ነበር። ካርል ወደ ቴክኒክ ትምህርት ቤት ገባ። በሂሳብና በሜካኒክስ በጣም ጎበዝ ነበር። በዚህ ጊዜ ሰዎች የሚጓዙት በፈረስ ነበር። ወደ ሌላ ከተማ መሄድ ከፈለጋችሁ በፈረስ የሚጎታ ሰረገላ ትጠቀማላችሁ። ይህ ጉዞ ቀርፋፋና አንዳንዴም ቆሻሻ ነበር። ካርል አንድ እብድ የሚመስል ሐሳብ አሰበ። ሰረገላ ያለ ፈረስ መንቀሳቀስ ቢችልስ ብሎ አሰበ። መምህራኑ ሳቁበት። ይህ የማይቻል ነው አሉት። ማሽን ሕያው የሆነን ፈረስ ሊተካ አይችልም አሉት። ነገር ግን ካርል ማለሙን ቀጠለ። ብስክሌቱን እየጋለበ ወደ ትምህርት ቤት ሲሄድ አንድ ሞተር እየገፋው እንደሆነ በዐይነ ሕሊናው ያስብ ነበር። ከትምህርት ቤት በኋላ ሕይወት ለካርል በጣም አስቸጋሪ ሆነች። የንግድ ሥራ ለመጀመር ሞከረ። ማሽኖችን ለመገንባት አንድ ወርክሾፕ ከፈተ። ነገር ግን ካርል መሐንዲስ እንጂ ነጋዴ አልነበረም። ዕቃዎችን እንዴት መሸጥ እንዳለበት አያውቅም ነበር። ሥራው ከሸፈ። የንግድ አጋሮቹ አሽጠብረሩት። መሣሪያዎቹን ወሰዱበት፣ ወርክሾፑን ወሰዱበት። ካርል ሁሉንም ነገር አጣ። ወደ ጥልቅ ድብረት እንደሆነ ገባ። ልክ እንደ ሕፃን ትግዬ እንደገና ድሃ ሆነ። ለምግብ እንዲሆን ገንዘብ አልነበረውም። ሐዘንና ተስፋ መቁረጥ እየተሰማው በጎዳናዎች ይነካረት ነበር። ሕልሙ የሞተ መሰለው። ነገር ግን ከዚያ በኋላ አንድ ድንቅ ነገር ተፈጠረ። ካርል ቤርታ ሪንገር የተባለች ሴት አገኘ። ቤርታ በዚያ ጊዜ ከነበሩት ሌሎች ሰዎች የተለየች ሴት ነበረች። ብልህ፣ ደባር እና ስለ ማሽኖች የምትረዳ ሴት ነበረች። የተወሰነ ገንዘብ ካለው ቤተሰብ ነው የመጣችው። ካርል ስለ ፈረስ አለ ሰረገላው ሲነግራት አልሳቀችም። አዳመጠችው። ዐይኖቿ በሩ። በእሱ አመነች። ተጋቡ። ከዚያም ቤርታ አንድ አስደናቂ ነገር አደረገች። አባቷ ለሰርጓ የሰጣትን ገንዘብ ወሰደችና ለካርል ሰጠችው። ይህን ተጠቀም፣ ሞተርህን በንባ፣ እኔ አንተን አምንብሃለሁ አለችው። በቤርታ ገንዘብና ፍቅር ካርል ወደ ሥራው ተመለሰ። በጎረቤቷ ላይ ባለች ትንሽ መጋዘን ውስጥ ይሠራ ነበር። ጎረቤቶቹ አጉረመሩ። ካርል የተሰፋ ድምፅ እየፈጠረ ነው፣ ካርል አብደዋል አሉ። ለዓመታት አልተሳካለትም ነበር። ሞተሮች ይፈነደጉ ነበር፣ ዕቃዎች ይሰበሩ ነበር። ነገር ግን መሞከሩን ቀጠለ። በመጨረሻም በ1889 ዋዲና ወላ ሞተሩን እንዲሠራ አደረገ። ሞተሩም የተሰፋ ድምፅ አሰማ። ፖፕ 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 ፖፕ። ይህ ለጆሮቹ እንደ ሙዚቃ ነበር። በ1885 የመጀመሪያውን መኪና ገነበ። የዛሬን መኪና ትመሰከልም ነበር። ትልቅ ባለ 3 እግር ብስክሌት ትመስል ነበር። 3 ጉንጃቶች ነበራት። አንዱ ፊት ለፊት፣ ሁለቱ ኋላ ላይ። ጣራ አልነበራትም። ስሟም ሞተር ዋገን ይባል ነበር። ካርል በደስታ ተሞላ። መኪናውን እየነዳ ወደ ጎዳና ወጣ። ነገር ግን ሕዝቡ በጣም ደነገጠ።
መኪናው ትልቅ ድምፅ ነበራት። ቤንዚን ይሸት ነበር። በመንገድ ላይ የነበሩትን ፈረሶች አስደነገጠ። አንዲት አሮጊት ሴት እየጮኸች ሮጠች። ፖሊስም ካርልን እንዲያቆም ነገረው። ካርል ይፈራ ነበር። ሰዎች ስለሚያስቡት ነገር ይፈራ ነበር። መኪናውን መልሶ ጋራጅ ውስጥ አስቀመጠው። ምናልባት ዓለም ዝግጁ አይደለም የሚሆነው፣ ምናልባት ውድቅ ያለው ብሎ አሰበ። መኪናዋ በጨለማ ጋራጅ ውስጥ አቦ እየጠራቀመች ተቀመጠች። ካርል መኪናውን ለገበያ ማቅረብ በጣም ፈራ ነበር። ቤርታ ቤንዝ ባሏን ተመለከተች፣ ተናደደች። መኪናዋ አስደናቂ እንደሆነች ታውቃለች። ዓለም ይህን ማየት እንዳለበት ታውቃለች። ነገር ግን ካርል ለማሳየት በጣም ፈራ ነበር። ስለዚህ በነሐሴ 1888 አንድ ጧት ቤርታ አንድ ዕቅድ አወጣች። ፀሐይ ከሚወጣበት በፊት ማለዳ ተነሳች። ካርልን አልቀሰቀሰችውም። አንድ ደብዳቤ ጻፈችና አስቀመጠች። እናቴን ሊጠይቅ እየሄድኩ ነው አለች። ሁለቱን በ12ኛው ዓመት የሚገኙትን ወንዶቿን ዩጂሊና ሪቻርድን ይዛ ወጣች። መኪናውን ከጋራጅ ውስጥ ቀስ ብለው ገፍተው አወጡት። ከቤቱ በደንብ ከራቁ በኋላ ሞተሩን አስነሱት። ቤርታ ፎርዝሃይም የሚባለው የእናቷን ቤት ልትሄድ ነበር። ቦታው 60 ማይል ወይም ወደ 100 ኪሎ ሜትር ያህል ይራቅ ነበር። ማንም ሰው መኪናን ያህል ርቀት ነዶ አያውቅም። ጉዞ በጣም ከባድ ነበር። የነዳጅ ታቢያዎች አልነበሩም። የተሰሩ አስፋልት መንገዶች አልነበሩም። የፈረስ መሄጃ የሆኑ ጨቃ መንገዶች እንጂ። መኪናዋን ነዳጅ ሲጨረሳት ቤርታ ፋርማሲ ላይ ቆመች። እንደ ነዳጅ ለመጠቀም ሊግሮይን የሚባል ማጽደጃ ልፍቅ ገባች። ፋርማሲስቱ በጣም ደነገጠ። ፍሬን ሲያልቃት ወደ ጫማ ሰፋ ጋር ሄደች። ፍሬኑ ላይ ቆዳ እንዲያነርግላት ጠየቀችው። እሷ የብሬክ ፓድን ፈጠረች። የነዳጅ ቱቦ ሲዘጋ የባርኔቷ መርጊኗን ተጠቅማ አጸዳችው። ሽል ሲበጣጠቅ ደግሞ ከልብሷ ላይ ማሳተ ቀዳ ተጠቅማ ተገነችው። ማታ ላይ የእናቷ ቤት ደረሰች። ለካርል በሰላም ደረስናል ብላ ቴሌግራም ላከችለት። ቤርታ ጉዞው ሁሉንም ነገር ቀየረ። ሰዎች አንዲት ሴት ከልጆቿ ጋር መኪና ስትነዳ አዩ። መኪናው እንደማይፈነደቅ አዩ። ጠቃሚ እንደሆነ አዩ። ካርል ታዋቂ ሆነ። ተማጫ መኪኖችን መስራት ጀመረ። አሻሻላቸው። አራተኛ ጎላ ጨመረ። ፈጣን አደረጋቸው። የቤንዝ ካምፓኒ በዓለም ላይ የትልቁ መኪና ካምፓኒ ሆነች። ነገር ግን ቆይ፣ መኪናው ለምንድን ነው መርሲዲስ ተባለው? ካርል ቤንዝ መኪኖችን ሲገነባ ጎትሊብ ዳይምለር የተባለ ሌላ ሰውም በአካባቢው ሞተሮችን እየገነባ ነበር። ተቃራኒዎች ነበሩ። እርስ በርስ ይዋደዱ ነበር። ዳይምለር ኤሚል ጄሌኒክ ከተባለ ሀብታም ነጋዴ ጋር ይሠራ ነበር። ኤሚል መኪኖችን መዋደድ ይወድ ነበር። ኤሚል አንዲት ቆንጆ ልጅ ነበራት። ስሟ መርሲዲስ ነበር። ኤሚል ለዳይምለር እንዲህ አለው፣ ካንተ ብዙ መኪኖችን እገዛለሁ፣ ነገር ግን ሞተሩን በልጅ ስም መሰየም አለበት አለው። ስለዚህ መኪኖቹ መርሲዲስ ተብለው ተሰየሙ። ከብዙ ዓመታት በኋላ በ1920ዎቹ የጀርመን ኢኮኖሚ በጣም በጉዳት ሁኔታ ነበረ። ገንዘብ ዋጋ አልነበረውም። የቤንዝ ካምፓኒና የዳይምለር ካምፓኒ ለመትረፍ እየተታገሉ ነበር። ከዚህ በኋላ እርስ በርስ መዋጋት እንደማይችሉ ተገነዘቡ። አብረው መስራት ኖረባቸው። በ1926 ሁለቱ ካምፓኒዎች ተቀላቀሉ። ስማቸውንም አጣመሩ። ቤንዝ ሲደመር መርሲዲስ፣ መርሲዲስ ቤንዝን ፈጠሩ። ዛሬ መርሲዲስ ቤንዝ ግዙፍ ካምፓኒ ነው። ነገር ግን እንዴት እንደጀመረ ፈጽሞ አትርሱ። አባቱን ያጣው ካርል የሚባል ልጅ ነው በጀመረው። ልጇን እንዲማር ራሷን ባስራበች ሜይት የሚባል እናት ነው በጀመረው። ማንም ሰው ማይደፍርበት ጊዜ መኪናን ለመንዳት ድፍነት የነበራት ቤርታ የምትባል ሚስት ነው በጀመረው። ካርል ቤንዝ በ1929 ሞተ። ነገር ግን ህልሙ እስከ ዛሬም በዓለም ላይ ባሉ መንገዶች ሁሉ ሕያው ነው። ታሪኩ አንድ ቀላል ትምህርት ያስተምረናል። የስኬት መንገድ ምችም ቢሆን ቀጥ ያለ መስመር አይደለም፣ ወጣ ወረዳ ነው። አንዳንዴም ያደናቅፋል። ነገር ግን ህልም ካለህ እናም የሚወዱህ ልጆች ካሉህ ጉዞህን መቀጠል አለብህ። ስላዳመጣችሁኝ አመሰግናለሁ።